ክብሮ ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ከየካቲት 24 2018 ንጋት 12 ሰዓት ጀምሮ በቅርቡ በተሰዋው አርበኛ ማንዴላ ያዩ ስም ዘመቻ በማወጅ በተለያዩ የውጊያ ግንባሮች ድል ያስመዘገበ መሆኑን አስታውቋል። የጎንደር አጠቃላይ ሁኔታ ሰሞኑን በሚደረጉ ሁኔታዎች የተቀየረ ባለበት በዚህ ወቅት ነው ዘመቻ አርበኛ ማንዴላ ያዩ የተከፈተው። በዚህና በወቅታዊ የጎንደር አጠቃላይ የውጊያ እንቅስቃሴዎች ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ የህዝብ ግንኙነት ክፍል ዮሐንስ ንጉሱን አግኝቻለሁ መስመር ላይ። ዮሐንስ በጣም ነው ማመሰግነው። እንግዲህ አርበኛ ማንዴላ እያዩ በቅርቡ የተሰዋ የዛ ቀጠና አካባቢ ወታደራዊ አመራር ነው። በመስዋዕቱን አስመልክታችሁ በስሙ ዘመቻ ከፍታችኋል። ከሱን ጀምርና የወቅቱን አጠቃላይ የአውደ ውጊያ ውሎ መረጃውን ታቀብለናል። አመሰግናለሁ መሳይ። እንደጠቀስከው ዛሬ የካቲት 24 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በቅርቡ በተሰዋው አርበኛ ማንዴላ ያዩ ስም ስያሜ በመስጠት ዘመቻ አውጇል። ከጠዋቱ 12 ሰዓት ጀምሮ ዛሬ የካቲት 24 የታወጀው የዘመቻ አርበኛ ማንዴላ ያዩ አባ ደምስስ ዘመቻ ከፍተኛ ውጤት እየተገኘ ነው ያለው በአሁኑ ሰዓት። ሆኖም ግን አርበኛ ማንዴላ ያዩ ከፍተኛ ትግል በማድረግ ፋኖን በማድራጀት በማሰልጠን እጅግ አያሌ ምሽጎችን በመሰባበርና በርካታ አሰራሮችን በመዘርጋት ከፍተኛ ሚና የተወጣ ጀግና ነው። በተለይም ደግሞ በቅርቡ በጣም አብነት ሆኖ የነበረው የአድዋ ክፍለ ጦር ምክትል አዛዥ ሆኖ ካለፉት 2 ዓመታት በፊት አገልግሏል። በኋላም የበላይ ዘለቀ እዝ የሰው ኃይል አስተዳደር ምክትል ኃላፊ በመሆን አገልግሏል። በመጨረሻም የመይሰው ካሳ ኮር 2ኛ ኮር ሰብሳቢ በመሆን እያገለገለና እያታገለ የነበረ ጀግና ነው። በመጨረሻም በቅርቡ በተደረገው ከቋራ ወደ አለፋ ወረዳ ሻውራ በተደረገ ማጥቃት የሻውራ ከተማን ነጻ በመውጣት ከፍተኛ ጀብድ ፈጽሞ ወደር የሌለው ጀብድ ፈጽሞ እየተስተዋ ጀግና መሪ ነው። በሱ ስም የተሰየመ ዘመቻ ማንዴላ ያዩ ተጀምሯል። በዚህ ዘመቻ አያሌ ቁጥር ያለው የጠላት ኃይል የረገፈበት በተለይም ደግሞ ዛሬ የካቲት 24 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ መብረቅ ክፍለ ጦርና አፋብን ጎንደር ጠቅላይ ግዛት እዝ ኪንፋስ በለሳ ታዲዮስ ታንቱ ክፍለ ጦር በጥምረት ጠላት በሚቆራራባት ደጎማ ዋና ቤዝ በሆነችው ማለት ነው ደጎማ ከተማ ላይ እጅግ አኩሪ ወታደራዊ ታሪክ አስመዝግበዋል። በዚህ አውደ ውጊያ የአብይ ሰራዊት በከፍተኛ ሁኔታ ረግፏል። ምርኮም ተገኝቷል። በቀጠና የነበረውን አውደ ውጊያ ከፍተኛ አመራሮች ሳይቀር ተገኝተው የመሩት ነው። በዚህ አውደ ውጊያ እንግዲህ እንደሚታወቀው የደጎማ ቤዝ ላለፉት 2 ዓመት ተኩል ያህል ምንም እንኳን ፋኖ ገብቶ መድፈር ያልቻለው መሽግ የነበረ ሲሆን በዛሬው ዕለት ግን በጀግናው ሰራዊታችን እንኩትኩቶ ወጥቶ ስብርብሩ ወጥቶ ተደረማምሶ በሰራዊታችን እጅ ገብቷል። የጠላት ኃይል ደግሞ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። ከፍተኛ ምትን ያስተናገደው ጠላት የድረሱልኝ ጥሪ ለበላይ አዛዥ እያደረገ የቆየ ቢሆንም በአቅሙ ደረጃ ተቋቁሞ ራሱን ማውጣት ሳይችል ቀርቷል። በዛሬው የደጎማ አውደ ውጊያ የተደመሰሰ ጠላት ኃይል ከ70 በላይ ሲሆን አሁን ላይ በሚመጡ መረጃዎች ደግሞ ቁጥሩ ወደ 90 ከፍ እያለ እንደሆነ ነው መረጃዎች እየደረሱ ያሉት። ከ65 በላይ የክላሽኮፍ የጦር መሳሪያ እና የቃታ የጦር መሳሪያዎች ተማርከዋል። 45 የወገብ ትጥቆች እንደዚሁም 95 የእጅ ቦምብና ለጊዜው ቁጥሩ ያልታወቀ የነፍስ ወከፍና የቡድን መሳሪያ ተኳሾች በሌላኛው ግንባር አቅጣጫ ተማርኳል ማለት ነው። በመጨረሻም ዳግማዊ ቴዎድሮስ 5ኛ ኮር በሚያንቀሳቅስባቸው ቀጠናዎች ሁሉ ያልተቆጣጠራቸው ከተሞች በእጁ አስገብቶ ለማስተዳደር ወታደራዊ ዘመቻዎችን አጠናክሮ ቀጥሏል። በዘመቻ አርበኛ ማንዴላ ያዩ አባ ደምስስ ስም የተጀመረው ዘመቻ በከፍተኛ ድል በማስመዝገብ እጅግ አበረታች ውጤት በማስመዝገብ ቀጠናን ነጻ በማውጣት ጠላትን በማፍረስ በመምታት በመደምሰስና በመማረክ ተጠናክሮ የተጀመረ ሲሆን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ለመላው ሰራዊታችንና ለመላው ህዝባችን በአርበኛ ማንዴላ ያዩ አባ
ለማደርመስም ዘመቻ መታወጁን ይፋ አድርጓል። አርበኛ ዮሐንስ፣ ምናልባት የዘመቻ አርበኛ ማንዴላ ተልዕኮ ግቡ ምንድነው? ምን ለማሳካትና ምናልባት ከተለመደው በየጊዜው እንደምታደርጉት ከተሞችን በማስለቀቅ ያገዛዙን እንደዚሁ ሰራዊት በከፍተኛ ጥቃት እንደዚሁ ድሎችን በማስመዝገብ ጉዟችሁን ቀጥሏችኋልና ይሄ ዘመቻ ተልዕኮ ምንድነው? ምን ለማሳካት ነው በይፋ የተጀመረው? ምን ያህልስ ጊዜ ይቆያል? የተቀመጠለት ጊዜ ገደብ አለ ወይ? ዘመቻው ከዛሬ የካቲት 24 2018 ዓመተ ምህረት ጀምሮ ላልተወሰነ ጊዜ በግልጽ ላልተወሰነ ጊዜ ዘመቻው ተጠናክሮ የሚቀጥል ሲሆን ዓላማውም ወገናችን ነጻ የማውጣት እንደዚሁም ጠላት እያደረሰ ያለውን የሰብአዊ ጉዳት የንጹሃን ግድያን በመመከት በመቀልበስ ጠላትን አጠቃላይ ከቀጠናው የማጽዳት ተልዕኮ የያዘ እንቅስቃሴና ዘመቻ ነው ማለት ነው። በዚህም ከፍተኛ የሆነ ውጤቶች ናቸው እንግዲህ እየተገኙ ያሉት።